አንዳንድ ሰዎች ይህንን በመናገሬ ሊተቹኝና ሊሰድቡኝ ይችላሉ። ነገር ግን ከእናንተ ከእህቶቼ አይበልጥም። በመጀመሪያ ደረጃ ፍቅር ውስጥ ያላችሁ ሴቶች አንድ ጥያቄ ልጠይቃችሁ። ያፈቀራችሁ ሰው ምን አይነት ሰው ነው? ዓላማውና የወደፊት ህይወትስ ምንድን ነው? አንቺ በዛ ዓላማና በወደፊት ህይወት ውስጥ አለሽ? እንግዲህ ይህንን ጥያቄ ለራሳችሁ መልሱ፣ ፈትሹ። የማነሳው ሐሳብ ለእናንተ ስለሚጠቅማችሁ ቪዲዮውን እስከ መጨረሻ በደንብ ተከታተሉ። ብዙ ጊዜ ሴቶች ዓላማ የሌለውን ወንድ ለረጅም ጊዜ ያገባኛል ብለው በመጠበቅ ውስጥ እድሜያቸውን ያቃጥላሉ። ይህ የሚደበቅና የሚዋሽ ነገር እንዳልሆነ ደግሞ ሁላችንም እናውቃለን። እንግዲህ ፍቅር ውስጥ ግልጽ ኮሚኒኬሽን ማድረግ ግዴታና ዋነኛ ቅድሚያ የሚሰጠው ነገር ነው። የራስን ሐሳብ በግልጽ መናገር፣ የሰውየውን ሐሳብ ደግሞ አመለካከቱን ማዳመጥ፣ ስለ እቅዶቻችሁ በግልጽ መነጋገርና ምክንያታዊ ታማኝ በሆነ መንገድ በተደጋጋሚ የሚያሳይሽን ባህሪ በመገምገም ኖቲስ ማድረግ አለብሽ። እንዲሁም ደግሞ ስለ ግንኙነታችሁና ስለ አንቺ ምን ያስባል፣ ምን ያክልስ ደግሞ ኃላፊነት ይወስዳል የሚለውን ነገር ማየትና መገምገም በጣም ያስፈልጋል። ይህንን ካደረግሽ ነገ ብቻችሁ ስትኖሪ ወይም ደግሞ ከቤተሰብ ርቀሽ የነገ ባሌ ነው ብለሽ የምትኖሪው ወይ ደግሞ የመረጥሽው ሰው ከጎንሽ ይኖራል ወይ? አንቺ ላይ ኃላፊነት ይሰማዋል ወይ? ያ ከሆነና የሚወድሽ ከሆነ ኃላፊነት የሚሰማው ከሆነ ለወደፊታችሁ ማቀድና አንቺን የማያገባበት ምንም አይነት ምክንያት አይኖረውም። ስለዚህ ቅድሚያ ይህንን ነገር ማረጋገጥ ይኖርብሻል። ሌላው ደግሞ ግልጽ የሆነ መግባባት ማለትም የምታወሩበት መንገድ በግልጽ መሆን መቻል አለበት። በእምነት ኃላፊነት በተሞላ ስሜት ውስጥ ልትሆኑ ደግሞ ይገባል። ይህ በማይሆንበት ሁኔታ ጉዳቶቹ በጣም የከፉ ናቸው። ከዛም ውስጥ እስኪ አንድ ሁለቱን እንይ። የመጀመሪያው እንግዲህ የወደፊት ተስፋን ማጣት ጨለምተኝነትን ያመጣል። በዚህ ውስጥ እንግዲህ የጊዜ መባከንን ስናይ ነገ ይስተካከላል በሚል ተስፋ ብዙዎቻችን ብዙውን ሰው እንጠብቃለን። በተለይ ደግሞ ሴቶች ያ በማይሆንበት ጊዜ ላይ አመታቶቹ በጣም ይነጉዳሉ፣ ይቆጠራሉ። ሌላው ደግሞ ምንድነው ለትንሽ ነገር ቶሎ ቱግ ማለት እናም ደግሞ ለዛ ነገር ቶሎ የውሳኔ ሰው መሆን፣ ቁርጥ ያለ ነገር ላይ ቶሎ በቃ ለምሳሌ የሆነ ነገር ሲባይ በቃኝ እንለያይ አይነት ነገሮች ይፈጠራሉ። ምክንያቱም በግንኙነታችሁ ውስጥ ድፍረትና እቅድ ስለሌለው ግንኙነታችሁ ወደ ጋብቻ እንዳይሄድ ያደርገዋል። ከስነ ልቦና አንጻርና ስሜታዊ ጉዳቱ ደግሞ እጅግ የከፋ ነው። እንግዲህ በዚህ ውስጥ ደግሞ ሶስት ነገሮችን እናያለን። አንደኛው ደህንነት ማጣት። ሴቶች በተፈጥሯቸው አብሯቸው ያለውን ሰው ጠንካራና መሪ እንዲሆን ይፈልጋሉ። ከዛ አንጻር እቅድ እና ዓላማ የሌለው ሰው ያንን ነገር ማድረግ እንደማይችል ያውቃሉ። ሌላኛው ደግሞ በራስ መተማመንን መግደል። ይህ ደግሞ እንዴት ነው የሚመጣው? የእሱን ነገሮች በምትገመግም ሰዓት ለውጡን ሳታይ ስቀር ለምንድን ነው የማይለወጠው? ለእኔ ብሎ አይለወጥም ወይ? ምንድን ነው የጎደለው ከኔ? እኔ ለለውጡ ምክንያት አልሆንም ወይ? ምን አንሶኝ ነው የሚለውን ነገር እንድታስብ ያደርጋታል። ያ ደግሞ በራስ መተማመኗን እያጣች ነው ማለት ነው። በሶስተኛ ደረጃ ደግሞ ስናየው የጋብቻ ወርቃማ ጊዜያትን እና እድሜን ማሳለፍ ወይ ደግሞ ማቃጠል ወደሚለው ይወስደናል። ይህ በጣም ከባዱ ነጥብ ነው። በእኛ ሀገር ከባህልም ሆነ ከባዮሎጂያዊ አንጻር ስናየው ሴት ልጅ የእድሜ ገደብ እንዳላት ይታሰባል። ምክንያቱም እድሜዋ ከሄደ መውለድ አትችልም በሚል አንጻር ስለሚታሰብ እሷ ያንን ወንድ በጣም ካፈቀረችውና ከሱ ጋር ጊዜዋን፣ ነገ ህልሟን ከሱ ጋር ነገዋን፣ ቤቷን ሰርታ ተጋብታ ቤተሰብ መስርታ መኖር ስለምትፈልግ ሌሎች ሰዎች ማለትም ወንዶች ለጋብቻ ቢጠይቋት እንኳን እሱ አለ ብላ ነው የምታስበው። ስለዚህ ለጋብቻ የሚጠይቋትን ወይም ደግሞ ወደ እሷ የሚመጡ ወንዶችን ታርቃለች። ከዛም በኋላ ከሱ ጋር ያላት ነገር ሳይሆን ሲቀር ወደ ብስጭት፣ ወደ ንዴት፣ ጊዜን አቃጠልኩ፣ እድሜን በላው ወደሚለው ወደ ብስጭት ትገባለች። ምክንያቱም ያንን ጊዜ ታስባለችና። በጣም የሚገርማችሁ ነገር እቅድና ዓላማ የሌለው ወንድ የራሱን ሸክም
በሴቷ ላይ ነው የሚጭነው። ለምሳሌ አይታችሁ ሊሆን ይችላል፣ አካባቢያችሁ ላይ ወጪዋ እንድትሸፍን ያደርጋታል። የተለያዩ ችግሮችን እንድትጋፈጥ እንድትሸከም ያደርጋታል። እነዚህ ነገሮች ልጅቷ ከፍቅረኝነት አልፎ ወደ ተንከባካቢነት፣ ወደ እናታዊ ስሜት አይምሮዋ እንደዛ ማሰብን ይጀምራል። በመጨረሻም ደግሞ ሲለያዩ እሷ እድሜዋ ሄዶ ብቻዋን ሆና ራሷን ታገኘዋለች። ስለዚህ ወደ መፍትሄው እስኪ እንምጣ። በመጀመሪያ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁልኝ ወደ መፍትሄው ሊድ። የመጀመሪያው ግልጽ የሆነ ውይይት ነው። አንደኛ የአንቺና የፍቅረኛሽ ግባችሁ ምንድን ነው? በሁለተኛ ደረጃ ደግሞ በምን ያህል ጊዜ ወይም ደግሞ ከምን ያህል ዓመት በኋላ ነው ወደ ትዳር ውስጥ የምንገባው? በግልጽ ቁርጥ ባለ አማርኛ መነጋገር፣ እናም ድምድም ያለ ነገር ላይ መድረስ። ሌላኛውና የመጨረሻው ተግባር ነው። እኛ ወንዶች አብዛኛዎቻችን በሚባል ደረጃ ማሳመን ወይም ደግሞ በቃል አሽሞንሙነን የመናገርና የማሳመን ችሎታው አለን። ብዙ ነገርም ተናግረን እንዴት ማሳመን እንደምንችል እናውቃለን። ነገር ግን ተግባሩና ቃሉ አንድ ነው ወይ? ሌላኛው ደግሞ ከሚሰራው አንጻር ሴቪንግ ላይ እንዴት ነው? ራሱ ላይ እየሰራ ነው፣ ቤቱ ላይ እየሰራ ነው ወይ የሚለውን ነገር ማየት። ወሰን ደግሞ ለራስ ማበጀት። ይህ ምን ማለት ነው? ብዙ ጊዜ ልባችሁን ፍቅር ሲሰውረው የራስ የሚባለውን ጊዜ ትረሱታላችሁ። ግን ጊዜ ለራስ መስጠት ያስፈልጋል። የሰው ልጅ ቶሎ በህይወቱ ለውጥ ላያመጣ ይችላል። ግን ነገሮችን በጥንቃቄ ማየት፣ ማጤን፣ መገንዘብ ያስፈልጋል። ለዛም ደግሞ ጊዜ ወስዶ ማተኮር ይፈልጋል። ከአንቺ ጋር ስላለው ህይወት፣ ለወደፊት ያለውን የተነጋገራችሁትን ነገር፣ እቅዳችሁን እንዴት እያስኬደው ነው የሚለውን ነገር ማጤን ይፈልጋል። ካልሆነ ግን እድሜሽን ነው የምታቃጥዩ። ምክንያቱም ያገባኛል ብለሽ ለረዥም ዓመት አብረሹ ቆይተሽ የሆነ ሰዓት ላይ ከአንቺ ጋር ያለው ነገር ሳይሳካና ወይም ደግሞ ተይኝ አልፈልግሽም ዞር በይልኝ ቢልሽ ምን ያህል የልብ ስብራት፣ የአእምሮ፣ ከሰውነት አንጻር፣ ከአስተሳሰብሽ አንጻር ምን ያህል ቅስምሽ እንደሚሰበር አንቺ ታውቂያለሽ። ስለዚህ ይህንን ነገር በደንብ አስቡበት እላለሁ። እንግዲህ ሐሳቤን ከወደዳችሁት ላይክ፣ ሼር፣ ኮመንት እያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ወዳጅነታችሁን፣ ቤተሰብነታችሁን፣ ፍቅራችሁን አሳዩኝ። በሌላ በአስተማሪና ግንዛቤን በሚያስጨብጥ በሌላ ቪዲዮ እስከምመጣ ድረስ ሰላማችሁ ይብዛ።